ሞሳድ ኢራን ውስጥ መሳሪያ ሲያመርት ተገኘም። Israeli intelligence agency Mossad. לא הורגים במי שלא צריך. זה הכלל. የመካከለኛው ምስራቅ ችግር በንግግር አይፈታም። ግብጽና ኢትዮጵያ ያላቸው ቅራኔ የሚመስል ልዩነት በመካከለኛው ምስራቅ በተለይም በእስራኤልና በሌሎችም ሀገራት መካከል አለም። በኃይል ካልተፈታ በስተቀር በምንም አይፈታም። ትራምፕ ተዋቸው ይዋጣላችሁ ያሉትም ለዚህ ይመስላል። እናም መካከለኛው ምስራቅ ላይ ወደፊት በአገርነት ሊቀጥል የሚችለው ያሸነፈ ብቻ ነው። ዝግጅቱ ሁሉ ጦር ነው፣ መታጠቅ ነው፣ ሴራ ነው፣ መዋጋት ነው። አንደኛውን አንዱ ለማጥፋት ነው። ይህ ዘላለሙን እረፍት አግኝቶ የማያውቀው ቀጠና አሁን ምናልባትም የመጨረሻው ጦርነት ተጀምሮበታል። የመካከለኛው ምስራቅ ዋና የግጭት ማዕከሏ ኢራን ናትም። እስራኤል፣ እንግሊዝ፣ አሜሪካና አጠቃላይ ኔቶ ኢራንን የሚመታበት ሰበብ ሲፈልግ ኖሯል። ጀነራሎቿን ገድለዋል፣ ወዳጆቿን አሳደው ፈጅተዋል። ከኢራን ወገን የቆሙትን ሁሉ አሳደው መጥተዋል። ኢራናውን ገጥማለችም። እስራኤላውያኑም ፋርሶችም እለኞች በመሆናቸው ዓለምን አስጨንቀዋል። በርካቶችም እየሞቱ ነው። በዚህ ጦርነት ውስጥ ዋና ተዋናዩ ሞሳድ ሆኗል። ሞሳድ ቀድሞ ኢራንን እጅግ ያስደነገጠ ጥቃት አድርሷል። 9 የኒኩለር ሳይንቲስቶችን በልቷል። ከ20 በላይ የኢራን ጦር ሰዎችን አስገድሏል። አሁን በተሰማው መረጃ ደግሞ ሞሳድ ኢራን ውስጥ የድሮን ቤዝ አቋቁሞ ለዓመታት ሲዘጋጅ መቆየቱ ተሰምቷል። ይህንን ጉዳይና የምድራችን እለኞቹ ስለሚባሉት ከአምላክ ልዩ መውደድ አለን ብለው ስለሚያስቡት ከፍተኛ የማሰብ አቅም ወይንም አይኪው ባላቸው ስለሚባሉት የኢራንና የእስራኤል ህዝቦች ማንነት እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩም። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 Overnight explosions lit up the sky over Tel Aviv as Iran launched another counterattack. ያውኑ የእስራኤል ጥቃት ለዓመታት ዝግጅት የተደረገበት መሆኑ ተረጋግጧል። ሞሳድ 1000 ኪሎ ሜትሮችን አቋርጦ ኢራን አፈር ላይ የራሱን ድሮን ቤዝና መገጣጠሚያ አቋቁሞ ጥቃቱን ሲያዘጋጅና የኢራን ኒኩለር መሰረተ ልማቶችን ሲመረምር መቆየቱ ተረጋግጧል። መጀመሪያ ላይ ጥቃቱ የተፈጸመው እዚያው ኢራን ውስጥ በተሰሩ ድሮኖች ነው ተብሏል። ኢራን ከፍተኛ ጉዳት የደረሰባትም በዚህ ምክንያት ነው ተብሏል። ሞሳድ ኢራን ውስጥ ያዘጋጀው የጦር ቤዝ ለዋና ከተማዋ ቴህራን እጅግ ቅርብ እንደነበርም ተረጋግጧል። ኢራናውን ከረፈደም ቢሆን ይህንን የሞሳድ ድሮን ማምረቻና ቤዝ ማግኘቷን አስታውቃለችም። ይህ የሞሳድ ድርጊትም ብዙዎችን አስገርሟል። ጦርነቱ ገና ይቀጥላል የተባለ ሲሆን እስራኤል ከአየር ቦምብ መወርወሯን ቀነስ አድርጋ ከምድር ወደ ምድር የሚተኩሱ ሚሳኤሎችን መጠቀም ጀምራለችም። የአሁኑ ጦርነት ከቀደሙት ሁሉ የከፋና ያለማቋረጥ ለ4 ቀናት የቀጠለ ነው። በዚህ ጦርነት ኢራንን የማውደም እቅድ አለ። እስራኤል ምድር ላይ ያለ መሳሪያ ወይንም ኒኩለርን ጨምሮ በእጇ ይገኛሉ። በጦር መሳሪያ ጥራትና ቴክኖሎጂ አንጻር እስራኤልና ኢራን የሚወዳደሩበት ሁኔታ የለም። እስራኤል ካስፈለገ እጅግ ረቂቅ ዘዴዎችን በመጠቀምና በመሰለል የትኛውንም ሰው የመያዝና የመግደል ከየትኛውም ሀገር ሊቃጣ የሚችል የትኛውንም መሳሪያ በአየር ላይ የማስቀረት ብቃትና አቅም እንዳላት በሰሞኑ ፍልሚያም ታይቷል። በዚህ ጥቃት ኢራን እጅግ በርካታ ውድ ልጆቿን ያጣቸው። በእርግጥ በአሁኑ የኢራን ጥቃት የእስራኤል መከላከያ ተፈትኗል። በርካታ እስራኤላውያን ሕይወታቸው እያለፈ ነው። የኢራንን ሚሳኤሎች እንደ ሐማስና ሂዝቦላ ሮኬቶች ሰማይ ላይ ማስቀረት አልቻሉም። በእርግጥ ኢራን የተኮሰቻቸው ሚሳኤሎች ሁሉ ኢላማቸውን አልመቱም። እስራኤል በርካታ የኢራን ሚሳኤሎችን አየር ላይ አውድማለችም። እስራኤል የኢራንን ሚሳኤሎች መከላከል ባትችል እንኳን ጥቃት ሲፈጸምባት ዜጎቿን ወደ መሬት ውስጥ እንዲደበቁ ማድረግ የሚችል የመሬት ውስጥ መቆያም አላትም። ከኒውክለር መለስ ባሉ መሳሪያዎች እስራኤል ጠንካራ ስለመሆኗ
መረጃዎች ያመለክታሉ። ይህ ደግሞ የአረብ ጦርነትን ጨምሮ የሐማስ ጦርነቶች የበለጠ የዝግጅት ሰዓት የሰጣት ይመስላል። ኢራን በአንጻሩ በ2017 የመን ላይ ከመሳተፏ ውጪ ያን ያክል የቅርብ ጊዜ ጦርነት ተሳትፎ እንደሌላት ልብ ይሏል። አንድ ሀገር በተደጋጋሚ ከሌላው ወገን ጋር ከተጋጨ ለጦር መሳሪያ ግዢ የሚያውሉት በጀት ይጨምራል። ከዚህ አንጻርና በአጠቃላይ ኢራን አሁን ከእስራኤል ጋር እያደረገች ያለው ፍልሚያ ሊበሏት ለከበቧት ጠላቶቿ አሳልፎ ሊሰጣት ይችላል። ኢራን ደግሞ ብቸኛ ነች፣ ማንም አይደርስላትም። አብዛኛዎቹ አረብ ሀገራትም የኢራንን መጥፋት ነው የሚፈልጉትም። አልሸነፍ ባዮቹ ሁለቱም ህዝቦችም። በእርግጥ ኢራኖች እንደ ህዝብ እጅግ ጠንካራና አልሸነፍ ባዮች ናቸው። በታሪክ እጅ ሰጥተው ማያውቁ ናቸው። ኢራኖች አረቦች ሳይሆን ፐርሺያዎች ናቸው። በዚህም ከእንደነ ሳውዲ አይነት ሀገራት ጋር አይስማሙም። ኢራኖች ሐቀኛና ለማንነታቸው ተፋላሚ ናቸው። ተመሳሳይ እስራኤሎችም እንደዚያው ናቸው። እስራኤሎች ዓለምን በእውቀታቸው የተቆጣጠሩ ናቸው። በኢኮኖሚም ከፍተኛ ደረጃ ላይ የደረሱ በእውቀትና ቴክኖሎጂ ፈጠራም ዓለምን የለወጡ ናቸው። ዛሬ በእስራኤል ቦታ ሌላ ሀገር ቢኖር ሊጠፋ ይችል ነበርም። እስራኤል ያላት የአየር መከላከያ ማንም የለውም፣ ሩሲያ ጭምር የላትም። ሁለቱም ህዝቦች ጠንካራና አትንኩኝ ባይ ናቸው። ነገሩን አስፈሪ የሚያደርገውም የሆነው ሁለቱ ህዝቦች ከሌላው በተለየ ከፍተኛ የማሰብ ችሎታ ወይንም አይኪው ያላቸው ህዝቦች ናቸው። በታሪክ ታላላቅ ተጋድሎችን አድርገዋል። የረጅም ጊዜ የሀገርነት ታሪክ አላቸው። የስልጣኔና የሃይማኖት ምንጭም ናቸው። ሁለቱም ህዝቦች በፈጣሪ ልዩ ቦታ አለን ብለው ያምናሉ። እነዚህ ሁለት ህዝቦች ኢራናውያን፣ በተለይም ጥንታዊ ፋርሳውያንና እስራኤላውያን አይሁዶች በየራሳቸው የሃይማኖትና የታሪክ አውድ ውስጥ በፈጣሪ የተመረጡ ህዝቦች እንደሆኑ ያምናሉ። በእርግጥም በዓለም ባሉ ሁለት ታላላቅ ሃይማኖቶች ውስጥ ስማቸው ጎልቶ ይታያል። እስራኤላውያን በመጽሐፍ ቅዱስም በቁርአንም ስማቸው በተደጋጋሚ ተነስቷል። ፋርሶችም በተመሳሳይም። እስራኤላውያን የአይሁድ እምነት ተከታዮች ሲሆኑ ከረጅም ጊዜ ጀምሮ በፈጣሪ የተመረጡ ህዝቦች እንደሆኑ ያምናሉ። ይህ እምነት በአብርሃምና በእግዚአብሔር መካከል በተደረገው ቃል ኪዳን ላይ የተመሰረተ ነው። በብሉይ ኪዳን መሰረት እግዚአብሔር አብርሃምን ከነገድ ሁሉ ለራሴ መረጥኩ በማለት ከልዩ ግንኙነት ጋር መርጦታል። ይህ ምርጫ የእግዚአብሔርን ሕግጋት የመጠበቅ በምድር ላይ ቅዱስ ህዝብ የመሆንና ለዓለም ሁሉ በረከት የመሆን ኃላፊነትን ያካትታል። በተለይ በሲና ተራራ ላይ ሙሴ በተቀበላቸው ሕግጋቶች ወይንም ቶራ አማካኝነት ይገለጻል። እነዚህ ሕግጋት የአይሁድን ሕይወት የሚመሩ ሲሆን ለእግዚአብሔር ያላቸውን ታማኝነት ያሳያሉ። የበላይነት ለማሳየት ሳይሆን ለዓለም ብርሃን የመሆን የእግዚአብሔርን አንድነትና መልካምነት ለሰው ልጆች ሁሉ የመግለጽ ኃላፊነት እንዳለባቸው ያምናሉ። የጥንት ፋርሳውያን ኢራናውያን በተለይም በዞሮአስትሪያኒዝም ዘመን ራሳቸውን በፈጣሪ የተመረጡ ወይንም ልዩ ህዝቦች አድርገው ይቆጥሩ ነበርም። ዞሮአስትሪያኒዝም የጥንቷ ፋርስ ኦፊሻላዊ ሃይማኖት ነበርም። በዚህ እምነት ውስጥ አሁራ ማዝዳ ወይንም ጥበበኛው ጌታ የተባለው ፈጣሪ የብርሃንና የመልካምነት ምንጭ ነው። ዞሮአስትሪያኖች በዓለም ላይ የብርሃን፣ የጨለማ፣ የመልካምነትና የክፋት ትግል አለ ብለው ያምኑ ነበርም። እንደ ታላቁ ቂሮስ ያሉ የፋርስ ነገስታት ከአሁራ ማዝዳ በቀጥታ ስልጣን እንደተሰጣቸውና የሱን ፈቃድ በምድር ላይ ለማስፈጸም እንደተመረጡ ያምኑ ነበርም። የቂሮስ ሲሊንደርም ቢሆን ቂርቆስ በቤል የባቢሎናውያን አምላክ ፈቃድ እንደተመረጠ የሚያሳይ ቢሆንም በፋርስ ነገስታት አጠቃላይ ሃይማኖታዊ ንግግራቸው ከአሁራ ማዝዳ ጋር የተያያዘ ነበርም። ፋርሳውያን የብርሃን፣ የጥሩ ሰዓትና የፍትህ ተሸካሚዎች እንደሆኑ አድርገው ራሳቸውን ይመለከቱ ነበርም። ግዛታቸውን በማስፋፋትም ቢሆን የአሁራ ማዝዳን መልካምነት እንደሚያስፋፉ ያምኑ ነበርም። እንግዲህ እነዚህ ህዝቦች ናቸው ከፍተኛ ፍልሚያ ውስጥ የገቡትም። ታሪክ ኃይል አለው። ሁለቱ ህዝቦች አሁን ካለው የኢራን መንግስት በፊት ወዳጅ የነበሩ ናቸው። ይሁን እንጂ ኢራን ከንጉሳዊ ስርዓት ወደ እስላማዊ ስርዓት ስትገባ ሁለቱ ሀገራት የማይታረቅ ጸብ ውስጥ ሊገቡ ችለዋል። ሁለቱ ህዝቦች ድንበርተኛ ለመሆናቸው በእጃቸው እንጂ የምድር ላይ ጦርነት ማድረግ ቢችሉ ከዚህ የከፋ ጉዳት ሊከሰት ይችል ነበርም። እንደሚታወቀው እስራኤልና ኢራን ድንበርተኛ አይደሉም። መካከላቸው ሰፊ ሀገር አለም። እናም ጦርነቱን በቴክኖሎጂ ነው እያካሄዱ ያሉትም። በቴክኖሎጂ ደግሞ እስራኤል ትልቃለችም። ኢራን በማዕቀብ የተዳከመች ሀገር በመሆኗ ቴክኖሎጂ ላይ ደካማ ነችም። ዓለምን የሚቆጣጠሩት የምዕራባውያን ካምፓኒዎች በሙሉ ከእስራኤል ጋር መሆናቸው ለኢራን ፈተና ሆኖባታል።
በአሁኑ ፍልሚያም ምዕራባውያን ኢራንን እያስጠነቀቁ ነው። ኢራን ከምዕራባውያኑ ጋር ብቻዋን ተፋልማ ማሸነፍ ይከብዳታል። ኢራን ምንም አይነት ወዳጅ የሌላት ሀገር ነችም። አረቦቹ ጋር ጠላት ነችም። ቻይናና ሩሲያም ለኢራን አጋር ሊባሉ ቢችሉም አብረዋት መድማት የሚችሉ ግን አይደሉም። በዚያ ላይ ከምዕራባውያን ጋር የተላተመችን ሀገር ወዳጅ ማድረግ በምዕራቦቹ ያስጠይቃል። ምንም ቢሆን አሁን ያለችው ዓለም በምዕራባውያን የበላይነት የምትመራ ነችም። ምዕራባውያን ዓለምን ተቆጣጥረዋል። የእነርሱ ጠላት ስትሆን ከላይ በሳተላይት ይከታተሏል። መኪና የት እንደቆመች፣ የትኛው ህንፃ እንደገባ፣ መቼና የት እንደምትውልና እንደምታድር፣ የት ገብተህ እንደወጣ በሳተላይት እይታቸው ውስጥ ትገባለህ። እስራኤልም ሆነች የኢራን ባላንጣዎች አንድ ነገር ፈጽሞ አይፈልጉም። ኢራን ኒኩለር እንድትታጠቅ አይፈልጉም። የዚህ ጦርነት ዓላማ በኢራን የተጀመረውን ኒኩለር ግንባታ እስከ ወዲያኛው ማውደም፣ ከተቻለም በኢራን የሥርዓት ለውጥ ማምጣት ነው። ኢራን ውስጥ መሪ ቢቀያየርም ለውጥ እንደማይመጣ በቅርብ የታየ ነው። የኢራን የልብ ምት የበላይ ጠባቂው አሊ ሐማኒ ናቸው። ለውጡን ያመጡትም አያቶላዎቹ ናቸው። ኢራን የመሪ ለውጥ ካደረገች በኋላ አዲስ ነገር ሊኖር ይችላል ተብሎ ነበር። በሄሊኮፕተር አደጋ ሕይወታቸውን ያጡት ኢብራሂም ራይሲን ተክተው የኢራን ፕሬዝዳንት የሆኑት መሱድ ፔዜኪያን ከእስራኤልም ሆነ ከአሜሪካ ጋር ያለውን ነገር ማርገብ እንደሚፈልጉ መናገራቸው ይታወሳል። ሰውየው ከዚህ ቀደም በነበራቸው አቋም የሚታወቁትም ኢራን መለሳለስ አለባት፣ ማዕቀቦች ሊነሱላት ይገባል፣ የአላህ አካሄድ መልሶ እየጎዳን ነው በሚለው አቋማቸው ነበረም። የሐማስ መሪ እስማኤል ኻኒየ ኢራን ውስጥ ሲገደሉ ኢራን የበቀል ምላሽ ሳትሰጥ ስትቀርም በቃ ኢራን ከእስራኤል ጋር ሰላም መሆንን መርጣለች ተብሎ ነበረም። ሆኖም ግን እንደተባሉ አልሆነም። ሁኔታዎች በነበሩበት እንዲያውም በከፋ ሁኔታ ቀጥለዋል። አበቃን። ሰላም ለዓለማችን ይሁን። ሰናይ ጊዜን ተመኘን።